እኔ መቼም ሴቶች ስንባል በጣም ነው ግራም ይገባይ ማለት ነው ማለት አንዳንድ ጊዜ የሚወዳቸውን ተተው የማይወዳቸው ጋር ይንጣላጣላሉ ምናምን ነገር የሚባለው ነገር እውነት ነው በእውነትም ይታያል በፊልም ላይ ይታያል ማለት ነውና ኖላዊ ድራማ የምትከታተሉ መቼም ታውቁታላችሁና እኔ ሃና በጣም ነው የምታናድደኝ ያኒ ነገር ስራ ዝም ብላ ማልቀስ ትናንትና ይመጣ እዝራን ከማለት ከሱ ጋር ከመሆንና ስንት ጊዜ አብራ የቆየችውን ከመጀመሪያ ጀምሮ ያንን ችግሯን ሁሉ እንደዛ የሷን ችግር እንግዲህ እዚህ ሁሉ መከራ ውስጥ የገቡት የእውነት ያኒ እዚህ ጋር እርግጥ ድራማ ነው ምላችሁ ችግር የለውም ያኒ ድራማ ነው ግን ሀታለው በቁም ነገር እንኳን በዚህ በኖርማል ህይወት ቢሆን ራሱ እንኳን ያኒ የኛ ነገር መጨረሻው ይሄ ነው ጠይብ ወንድ ልጅ በነገራቸው ዝም ብሎ ዋጋ አይከፍልም እኮ የሆነ ነገርሽ ተመችቶት ወይ የሆነ ነገርሽን ሲፈልግ ያኒ ለነገ ህይወቴ ለወደፊት ህይወቴ ያኒ ተሆነኛለች ብሎ ነው ጠይብ እንጂ እዚህ ሁሉ መከራ ውስጥ የገቡት ዝም ብሎ አይደለም ስለዚህ በእናንተ አስተያየት ሃና የአሴር ብትሆን በጣም ደስ ይለኛል ወላሂ አሁን ራሱ ማለት ነው ያኔ ከእዝራ ጋር ተጣልተ ወይ ደግሞ እዝራን ለጽዮን ታይላትና አንቺ خلاص ከአሴር ጋር ሆኜ ከዛ ድንብላል ደግሞ ከተምቹ ጋር ሆኖ ማለት ነውና የምራውን በጣም እየጓጓሁ ነው ማለት ነው በፊት እኔ አልከታተለውም ነበር አሁን በቃ ያሃና ለቅሶ ብቻ ነው ይሄን የምታረገውን አታውቅም ማለት ይሄን ያህል እንደው ጠቅላላ ጅል መሆን ጥሩ አይደለም እሺ ሃና እና ጋይስ ዛሬ ጽዮን ሃናን ሳትላት አትቀርም ማለት ነውና በቃ ሃና ከመጀመሪያው እስከ መጨረሻው ያው ለቅሶ ነው ዛሬም ታለቅስብናል እንግዲህ መቻል ነው እና ማን ነው ከሃና ከአሴር ጋር እንዴት ትሆን የሚፈልግ እስኪ በኮሜንት አሳውቁኝ ማን ነው ሂጅ እንድነግራቸው ማለት ነው እና እውነት በጣም ደስ ይላል ያኔ አሁን ሰራሃ እርግጥ የተሰጣቸው ካራክተር ነውና አሁን ደስ ይያለ እየመጣ ነው ማለት ነው ያኔ ያጓጓል ምናምን ነገር መቼም የሚለቀቀው ምናምን እላለሁ አሁን ማለት በፊት ግን ያኔ ምንም አይመስለኝ ነበር ያው የሃና ለቅሶ ነው እና ግን ማለት ነው እዝራ ወደ ሃና ህይወት አገባቡ በጣም ፈጥኗል ምንም እንደው እንኳን ትንሽ ሳይተዋወቁ እኮ ነው ወደ ፍቅር የተቀየሩት ማለት ነውና ሃና እባክሽ አሴር ይሻልሻል ነው ሰማት ይሄን ቪዲዮ ከሰማሽው